አንደኛ ስለ ግል ጥያቄዎች። ሰዎች በራሳቸው ካልነገሩሽ በቀር የግል ጥያቄዎችን አታብሺ። ለምሳሌ ደሞዝሽ ስንት ነው? ለምን እስካሁን አላገባሽም ወይም አላገባህም? ቤት አትገዙም? የሚል ጥያቄዎች ለሰዎች ሊያሳቅቁ ይችላሉ። ሰዎች ያካፍሉሽ የሚፈልጉትን ነገር እስካልነገሩሽ ድረስ በትዕግስት መጠበቅ ትልቅ ጨዋነት ነው። ደንብ 2 በሰው ፊት ስህተት አትረሚ። አንድ ሰው በንግግር ውስጥ ስህተት ቢሰራ በብዙ ሰው ፊት አትረሚው። ይህ ለሰውየው ክብር አለመስጠት እና እንዲሸማቀቅ ማድረግ ነው። ስህተቱን መናገር ካለብሽ ብቻችሁን ሆናችሁ ለስለስ ባለ መንገድ ንገሪው። ይህ ከአንቺ ጋር ያለውን ግንኙነት ይብለጥ ያጠነክረዋል። ደንብ 3 ስለ ስልክ አጠቃቀም። ከሰው ጋር እያወራሽ ስልክሽን ጠረጴዛ ላይ አስቀምጪ። ስልኩ ጠረጴዛ አታስቀምጪ። ስልኩ ጠረጴዛ ላይ ዘርግቶ ማስቀመጥ ማንኛውንም መልእክት ወይም ጥሪ ቢመጣ አንተ ይልቅ ለሱ ትኩረት እሰጣለሁ የሚል መልእክት አለው። ስለዚህ ከሰዎች ጋር ስትሆኚ ስልክሽን ቦርሳሽ ውስጥ ወይም ኪስሽ ውስጥ አድርጊው። ለሰውየው ደንብ 4 ትኩረትሽን ስጪ። ስለ ታማኝነት እንዳለሽ ያስታውቃል። ከሰው ገንዘብ ከተበደርሽ ያ ሰው ሳይጠይቅሽ በወቅቱ መልሽ። ሰውየው